እየተገደሉ እየታሰሩ ነው ያሉት። እናንተ ደግሞ በዚህ በውጭ ያላችሁ የሚደረገው ጥፋት በኦርቶዶክስ ሃይማኖቷ ላይና የሚደረገው የአባቶችም ይሁን የምዕመኑ እንቅስቃሴ ተመጣጣኝ አይደለም። እንደው ምንድነው እያሰባችሁ ያላችሁት? እንግዲህ እኔ እንደ ማህበረሰቡ ሳይሆን እንደ ግሌ ልንገርሽ፣ እንደ ግሌ መናገር ነው የሚሻለኝ። ግን ሁሉም ሰው መስማት ያለበት ነገር ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መውደም፣ ክርስቲያኖቿ መቃጠል፣ ካህናቶቿ መታረድ የጀመሩት አሁን አይደለም። ያሁኑ በጣም የሚያሳዝነውና የከፋ የሚሆነው መንግስት መር በሆነ ነገር በጀት ተመድቦለት ስትራቴጂ ተነድፎለት በከፍተኛ የሆነ መደራጀት የሚሰራ ስለሆነ ነው። ለማንኛውም ግን የኢትዮጵያ ቤተክርስቲያን የምትወድመው ሀገር ቤት ብቻ ሆና የምትቀር አይደለች። ያው ዓለም አቀፋዊ ፕላን ስለሆነ የሚደረገው በተለይ አሁን ባለው መንግስት ምክንያት በየትኛውም ዓለም ያለው አባቶች በየትኛውም ጊዜ ያሉት ብቻ ሀገር ይኑሩ የትም ይኑሩ ይሄ ነገር ለማንም የሚቀር ስላልሆነ እኛ በቂ በሆነ ነገር ባለመስራታችን ሁሉ ጊዜ ሰው ሞተ ሲባል እንደው ዝም ብለን ጥቁር ለብሰን በመቀመጣችን ብቻ ምንም አያመጡም የሚል ፈሪዎች እንደሆነ ነው ሰዎቹ ገዳዮቻችን የተረዱት። በዚህ ምክንያት ብዙ መስራት ብዙ መጠንከር እንዳለብን ብዙ ተሞክሮ መውሰድ እንዳለብን በጣም መታወቅ ያለበት ነው። በተለይ በውጭ ሀገር ያለው ሰው ለመስራት አገር ውስጥ ካለው ሰው የበለጠ ብዙ ነፃነት ስለሚኖረው ይህን ነፃነት ተጠቅሞ በብዙ አይነት አማራጮች መስራት ይቻላል። ብዙ ነገር መደራጀት፣ ሰላማዊ ሰልፍ መውጣት፣ ለመንግስታት ማሳሰብ፣ መረጃዎችን ማሰባሰብ፣ መናገር፣ አለመፍራት። በነገራችን ላይ የሃይማኖት አባት ዋናው ስራው እንዲሁ ዝም ብሎ ልብስ አሳምሮ ወይም ደግሞ ብዙ ደመወዝ እየተከፈለው መኖር ሳይሆን ደሃ ተበደለ፣ ፍርድ ጎደለ በማለት እንደነ ቅዱስ ጳውሎስ እንደነ ቅዱስ ጴጥሮስ ኃያላንን አምባገነኖችን ፊት ለፊት ሄዶ መጋፈጥ እንደነ ሙሴ ከሮል እንደተጋፈጡት እንደዛ ማድረግ ነውና ብዙ መስራት አለብን። አልሰራንም። ብዙ መስራት እንዳለብን ግን እንረዳለን ለማለት